በጣም ብዙ ወጣት አድናቂዎችን ካፈሩት የሀገራችን ድምፃውያን መካከል ከከዋክብቶቻችን መካከል አንዱ የሆነውን ሃጫሉ ሁንዴሳን እጋብዝላችኋለሁ። አሁን ደግሞ አመሰግናለሁ። በጣም ነው የሚያስፈራው። እኔም እንደመሲ አልተዘጋጀሁበትም፣ ግን ያው ትልቅ ክብር ነው። የቻልኩትን ያለ መናገር እሞክራለሁ። አላችሁ ጅርቱ ማለት በአማርኛ አላችሁ ማለት ነው። አርቲስቶች ሩህሩህ ነን አይደል እንዴ? ዋሻው እሳቸው እንዳሉት ጋሽ ደበበ እሸቱ አርቲስት ሩህሩህ ነው፣ ምንም ጥያቄ የለውም። ሩህሩህነቱ ደግሞ የሚገለጸው ያለውን አግዙኝ መመጽወት ብቻ ሳይሆን ጨቋኝ መንግስትም ሲኖር ህዝቤን እየጨቆንክ ነው ብሎ ፊት ለፊት መናገር የሚመጣው ከብሪተኝነት ሳይሆን ከመራራት ነው ብዬ ነው ማስበው። አይደለም እንዴ? ስለዚህ እኔም እንደ አንድ አርቲስት በቻልኩት መጠን በበጎ ፈቃደኝነት በተባለው መጀመሪያም እንደምናደርገው አሁንም ከህዝብ ጎን ማድረግ የሚጠበቅብንን ሁሉ እናደርጋለን፣ አደርጋለሁ ማለት ነው። ጅርቱ በገጅራተን ኢሰና ማሪፋን ሀሴን ኦሮሚፋን ሀሳ ነምኒ ኦጉማ አርቲ ኬሰ ጅሩ ገረላፌስ ገረላፉማን ሳኩን ሞ ጋፉማ እኒ ሆጂ አርቲዳፍ ዋቅኒ ኢሰ ሞዱ ገረላፌስ ሰጎዴ ኢሰ ኡሜ ጀዴቲ ነመን እኒ ኩንስ ማሊ ገረላፉማ ጀቹን ነመ ረከቴ ነመ ቤሌ ማለቀት ከኑ ካን ዋኛታ ሰገርጋሩ ቆፈሶንታኔ ጋፈ ሞቱማን አባ ህሬ ሰበ ጩንቁርሱሌ ፉንዱረቲ በዬ አከ ኢኒ አባ ህሬ ተኤፊ ሰበ ጩንቁርሳ ጅሩ አርቲስቲቱ ዱርሴ ፉሌቲ በዬቲ መቹ ኩኒ ከን ዱፉ ሾሮርኬሳ ተኤ ኦሶንታኔ ገረላፉማራ ከን ከየቹዳ ገለቱማ አመሰግናለሁ። በጣም እናመሰግናለን ሃጩ። ታንኪዩ በጣም እናመሰግናለን። ወዳጄ ሀብታሙ ቦጋለ ግጥም ደራሲና ግሩም ከባድ ማስጠንቀቂያ ሰጥተውኛል። በዚህ ከአለፉት 3 ወራት ጊዜ ውስጥ ታላቅ አስተዋጽኦ ካደረጉት በተለይ ለሰላም፣ ለአንድነት፣ ለፍቅር